ደግሞ ለማዳም ቅመም ነው። የማዳምን ቅመም የሚበልጣት ማን ነው? ዘመድ አዝማድ ሁሉ ያለው በክንዷ ነው። የናቋት ይናቁ ይሁኑ ለማኝ፣ እኔ እንደሆን ለሷ ትልቅ ክብር አለኝ። የአረብ ሀገሯን ሴት ዛሬ ደስ የሚል ነገር ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ኮሜንት አስተያየታችሁን ጻፉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ስራ፣ ጤና፣ አፍያ ከእናንተ ጋር ሁሉ ሰላም፣ ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እና ዛሬ ማለት ነው በቃ ደስ የሚል ነገር ነው ይዤላችሁ የመጣሁት ማለት ነው። ለቀምቀም አድርጌ ነው የማወራላችሁ ማለት ነው። እና ዛሬ ስለ ውብዬና ስለ ናሂ በጣም ደስ ብሎናል ማለት ነው። እኔ ግን ትናንትና ነው ያየሁት፣ አሁን ለታየው ቪዲዮ በጣም በቃ ህዝቡን ሁሉ ነበር ያሳዘነው ማለት ነው። ግን ዛሬ ደግሞ በጣም ደስ ብሎናል ማለት ነው። የሰው ደስታ የሚያስደስታችሁ ሰው ሲጣላ ወይም ሰው የሆነ ነገር ሲሆን የምታስታርቁ ሰዎች ፍሬና ብቻ ለቆም የበሏን ስማን እንደሆነ ይቅርታ እና እነሱ በስነ ስርዓቱ እንትን ብለው አስታርቀዋቸዋል ማለት ነው። በጣም ደስ ይላል ማለት ነው። እና እንኳን ደስ ያላችሁ ውብዬና ናሂ ማለት ነው። ልጅ ወልዶ ደግሞ ልጅን ትቶ ከባልና ሚስት መለያየት ጥሩ አይደለም። ትዳራችሁን በስነ ስርዓቱ ያዙ ማለት ነው። አይኖ በትዳር መሀል ብዙ ነገር አለ፣ ብዙ ግጭት አለ ማለት ነው። ብዙ ነገር አለ። ግን ያንን ነገር በትዕግስትና በመግባባት በመመካከር ነው ማለፍ ያለባችሁ ማለት ነው ውዶችዬ። እና በጣም ደስ ብሎናል። የሰው ደስታ የሚያስደስታችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አሳድጉኝ፣ አባረታቱኝ ማለት ነው። እና በጣም ደስ የሚል ነገር ነው። ደስ ብሎናል። እኔ የምር በጣም ደስ ብሎኛል ማለት ነው። እና አንዳንዴም ራሱ ቪዲዮውን እያየሁ ማለት ነው ናሂ ላይ የሆነ አይታችኋል ፊቱ ላይ ሲናገር የሆነ ነገር በቃ እኔ ራሱ የእውነት ጸበል ውሰዱት፣ ሐኪም ቤት ውሰዱት፣ የብዙ ሰዎች ኮሜንት ማለት ነው ውሰዱት ሐኪም ቤት ምናምን ይላሉ ማለት ነው። እኔም ራሱ እንደዛ መስሎኝ ፊቱ ላይ ሳይ አነጋገሩ ብላ አይኑ ምናምን ነገር ስታዩ የሆነ ነገር ብቻ አስተውላችኋል ብዬ አያለሁኝ አስባለሁ ማለት ነው ፊቱ ላይ ማለት ነው። እና እንደዛ ራሱ ብዬ ነበርና በቃ እንደዚህ ሲያወራ ራሱ ወሬው ሁሉ በቃ ወደ ሌላ ነገር ነበር የወሰደው። ግን አልሐምዱሊላህ አሁን ታርቀዋል፣ በሰላም አስታርቀዋቸዋል እነ ፍሬ ማለት ነው። እናመሰግናለን፣ አስታራቂዎቹም እናመሰግናለን። ሽማግሌ ይኑር በየቦታው ማለት ነው። እና ትዳራችሁን ስለመለሳችሁ በጣም ደስ ብሎናል። ሄሉም ደግሞ የምትችለውን ያክል አድርጋለች። በጣም እናመሰግናለን። የእህትነትሽን ተወጣሻል ማለት ነው። በጣም ነው የምናመሰግነው ስለታረቃችሁ። በጣም ደስ ብሎናል። የሰው ደስታ ያስደስተናል እኛ የመደም ቅመሞች። ለማንኛውም ወዳችኋል። ባይ